ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ አንትሮፖሎጂ ቻፕተር 3 ሂውማን ካልቸር ኤንድ ታይፕስ ዛት ኮኔክት ሶሳይቲ በሚል ቶፒክ በቻፕተር 3 እንግዲህ የምንማማር ይሆናል። አብራችሁን ቆዩ። እንግዲህ በዚህ ቻፕተር በጣም ፎከስ አድርገን የምናየው ስለ ካልቸር ነው። በቃ ሙሉ ቻፕተር ማለት ይቻላል ካልቸር ጋር ነው። በቃ ሪሌትድ የሆነ ኮንሰፕት ነው። ሶሳይቲ እና ካልቸር ላይ በደንብ ነው በቃ ኢን ዲቴል የምናየው። So the concept of culture is one of the most widely used and contested notion in anthropology and sociology. እንግዲህ የባህል ጽንሰ ሐሳብ በአንትሮፖሎጂ እና በሶሺዮሎጂ ትምህርት ዘርፎች ውስጥ በስፋት ጥቅም ላይ ከሚውሉ ከፍተኛ ውይይት ከሚደረግባቸው ጽንሰ ሐሳቦች መካከል እንግዲህ አንዱ ነው ማለት ነው። ሶ ሌላው ደግሞ የምናየው እንግዲህ ወደ ዋናው ቁም ነገር ወደ ኮርሱ ስንገባ definition of culture. Anthropologists have not been totally precise or consistent in their use of their crucial concept. Here are some of representative definitions that reveal different fates of what culture. የአንትሮፖሎጂ ተመራማሪዎች ይህን ወሳኝ ጽንሰ ሐሳብ እንግዲህ ሲጠቀሙ ሙሉ በሙሉ ትክክለኛ ወይም ወጥ አልነበሩም። የሆነበት ምክንያት ደግሞ የባህል ጽንሰ ሐሳብ እጅግ ሰፊና ውስብስብ በመሆኑ ነው። እንግዲህ ከዚህ በታች የቀረቡት ተረጓሚዎች የተለያዩ ባህል ገጽታዎችን የሚያሳዩና በዘርፉ እንግዲህ በስፋት የሚታወቁ ምሁራን ያቀረቧቸው አባባሎች ወይም ዲፊኒሽኖች ናቸው ማለት ነው። እንግዲህ ኢድዋርድ ቢ ታይለር እንግዲህ ምን ብሎናል? A pioneering and widely used definition. እሱ ምን ብሎናል? He defined culture that complex whole which includes knowledge, belief, art, morals, law, custom, and any other capabilities and habits acquired by a man as member of society. በዚህ ተደርጓሚ መሰረት እንግዲህ ካልቸር አንድ ሰው የማህበረሰቡ አባል በመሆኑ የሚያገኘው እውቀት፣ እምነት፣ ጥበብ፣ ስነ ምግባር፣ ህግ፣ ልማድና ሌሎች ክህሎቶችንና ልምዶችን ያካተተ ውስብስብ ሐሳብ ነው ይላል። ለምሳሌ በኢትዮጵያ ማህበረሰብ ውስጥ ሽማግሌ ማክበር በልማድ የምንኖር ሰውና የማንነታችን አካል የሆነ የባህል መገለጫ ነው ማለት ነው። ይሄን ነው እንግዲህ ኤድዋርድ ቢ ታይለር የሚለን። ብሮሴቭ ማልኖስኪ ደግሞ ምን ይለናል? እሱ ደግሞ ምን ብሎ ነው ያስቀመጠው? ዲፋይን ካልቸር አስ ዘ ኩሙሌቲቭ ክሬሽን ኦፍ ማን። በዚህ ይጠይቋቸዋል፣ እዚህ ጋር ፈተና ያመጣል። የኤድዋርድ ታይለር ካልቸር እንዴት ነው ዲፋይን ያደረገው፣ የብሮንስሊቭ ማልኖስኪ ምን ብሎ ነው ዲፋይን ያደረገው የሚለውን በደንብ ለይታችሁ ወቁ። እንግዲህ እሱ ባህልን እንግዲህ የሰው ልጅ ድምር ፈጠራ ነው ይለዋል። እንግዲህ የሰው ልጅ ድምር ፈጠራ ነው በማለት ገልጾታል። ይህ ማለት ባህል የሰው ልጅ የፈጠራ ውጤት ሲሆን የሰው ልጆች ግቦችን ለማሳካት የሚጠቀሙባቸው ዋነኛ መሳሪያ ናቸው ይለናል። ማን ካልቸር። ለምሳሌ አባቶቻችን እርሻን ለማልማት ያዳበሯቸው ዘዴዎችና መሳሪያዎች ህይወታቸውን ለማቅለል የፈጠሩት የባህል አንድ አካል ናቸው። እንግዲህ ብሮንስሊቭ ማልኖስኪ ይህን ነው የሚለን። ሊንተን ደግሞ በ1940 እንደሚለን ዲፋይንድ አስ ካልቸር ዘ ሰም ኦፍ ቶታል ናውሌጅ attitudes and habitual behavior patterns shared and transmitted by the members of a particular society. ባህልን እንግዲህ በአንድ የተወሰነ ማህበረሰብ አባላት የሚጋራና የሚተላለፍ የእውቀት የአመለካከትና የባህሪ ቅሮች እንደዚህ የነሱ ድምር ውጤት ነው በማለት ይገልጿል። ለምሳሌ የቡና አፈላል እንግዲህ ወይም የዚህ የቡና አፈላል ስነ ስርዓት በእኛ ማህበረሰብ ውስጥ ከትውልድ ወደ ትውልድ የተላለፈ የመጣና የጋራ ማንነታችን የሚያሳይ ባህል መገለጫ ሆኗል ማለት ነው። ይህንን ሰም ነው ዘ ቶታል ሰም ኦፍ አቲቲዩድስ ሃቢትስ ኤንድ ሃቢቹዋል ቢሄቪየር። ቶታል ሰም ማን ሊንተን ያለን ካልቸር ማለት ቶታል ሰም ነው ብሎ ገልጾታል ማለት። ሳይድ ግሉኮን ደግሞ ምንድነው የሚለን? በ1949 ደግሞ ካልቸር እንደዚህ ዲፋይን ያደረገው ካልቸር as the ways of thinking, feeling, believing. It is a group of knowledge stored up in memories, books, objects for futures. የኛው ሳይንቲስት ደግሞ ምን ብሎ ገልጾታል? ባህልን እንደ አስተሳሰብ፣ ስሜትና እምነት መንገድ አድርጎ ይገልጸዋል። በተጨማሪም የማህበረሰቡን እውቀት ለወደፊት ጥቅም ወይም በማስታወሻ በመጻፍና በቁሳቁስ ተከማችቶ የሚቀመጥበት መንገድ ነው ይላል። ለምሳሌ የአክሱም ሐውልት የጥንት አባቶች የእውቀት ደረጃ ነው። ጥበብና እምነት ጠብቀው ለዛሬ ትውልድ ያስተላለፉበት የባህል ማመልከቻ እንደሆነ ይገልጽልናል ነው። It is ways of thinking, feeling, believing. It is ways of thinking, feeling, believing. ማን ካልቸር ማለት ነው። Common understanding. The common attribute in most definitions that culture is learned related to social group or society. እንግዲህ ከአንድ ማህበራዊ ቡድን ወይም ማህበረሰብ ጋር የተቆራኘ መሆን ነው። ይህ ማለት ባህል በዘር የሚታለፍ ሳይሆን
በማህበራዊ ግንኙነቶች የምንማረው የማንነታችን ክፍል ነው የሚለን ማለት ነው። በአብዛኞቹ የባህል ተርጓሚዎች ውስጥ የሚገኝ አንድ የጋራ ባህል ቢኖርም ባህል የሚጠና የሚወለድ ወይም የሚወረስ ማለትም የሚወረስና ከአንድ ማህበረሰብ ቡድን ወደ ማህበረሰብ የሚተላለፍ ነው የሚለን። ለርንድ በትምህርት የሚመጣ ነው ታቻለ ከአንዱ ማህበረሰብ በትምህርት የሚመጣ ነው የሚለን ማን ካልቸር። We can simply refer to culture as the distinctive ways of learning a group of people, their complete design for living and so on. ካልቸር እንግዲህ ባህልን በቀላሉ የአንድ ህብረተሰብ ቡድን የተለያዩ የአኗኗር ዘይቤ ሙሉ የህይወት እቅዳቸውን ብለን ልንጠቅሰው እንችላለን። የአኗኗር ዘይቤ እንግዲህ አለባበሳቸው ሊሆን ይችላል፣ እምነታቸውን ሊሆን ይችላል፣ ማህበራዊ ግንኙነታቸውን ያጠቃልላል ነው የሚለን። ካልቸር እንግዲህ ይህን ሁሉ ነገር ይህን ሁሉ ኮንሰፕት የያዘ ነው። This usually helps us to understand human behavior and its diversity. ይህ አጠቃቀም እንግዲህ የሰውን ባህሪ እና በዓለም ላይ የሚታየውን የባህል ልዩነት ለመረዳት ይረዳናል። ትልቅ አስተዋጽኦ አለው። ለዛ ነው much that was once attributed to race, heredity is now clearly seen as the result of culture. አንድ ወቅት እንግዲህ በዘርና በውርስ ይገለጥ የነበረ አብዛኛው ነገር አሁን በግልጽ የባህላዊ ስልጠና ውጤት እንደሆነ ይታያል። ይህ ማለት የሰዎች ባህል የሚወሰነው በደማቸው ሳይሆን ባደጉበት ባህል ወይም ባደጉበት ማህበረሰብ ነው ይለናል ማለት ነው። ለምሳሌ in the Iroquois were killed fighters not because of their blood but because of their culture. The Hopi are claimed and imperturbably people because it is in their culture. ለምሳሌ አይኩሎስ የተባለ ማህበረሰብ የተዋጣለት ተዋጊ የነበረው በደሙ ሳይሆን በባህሉ ምክንያት ነው። በተመሳሳይ ደግሞ የሆፒ ህዝቦች ሰላማዊና የተረጋጉበት ባህላቸው ስላስተማራቸው ባህል ከፍተኛ ተጽዕኖ አለው ማህበረሰቡ ላይ ነው። በቃ ዋናው ቁም ነገር ባህል በቃ ትልቅ ተጽዕኖ ትልቅ ኢምፓክት አለው። በጣም ታታሪ ከሆነ ማህበረሰቡ በባህላቸው ታታሪ ከሆነ ሁሉም ያንን የታታሪነት ባህልን እየወረሰ ይሄዳል። ሰነፍ ከሆነ ሁሉም ሰነፍ ይሆናል ማለት። ሁሉም ጨዋ ሰላማዊ ከሆነ ሁሉም ጨዋ ሰላማዊ ይሆናል። ያ ባህል ይወረሳል። Characteristic features of culture. To be understand concept of culture, it is necessary to know main features. የባህልን ጽንሰ ሀሳብ በተሻለ ሁኔታ ለመረዳት ዋና ዋና ባህሪያቱን ማወቅ ያስፈልገናል ነው። የመጀመሪያው culture is shared and learned. እንግዲህ ባህል የምንለው culture is an attribute of individual as members of groups, not individual position. እንግዲህ ባህል የግለሰቦች ንብረት ሳይሆን የቡድን አባላት በመሆናቸው የሚጋሩት የጋራ እሴት ነው። ማለት አንድ ሰው ብቻውን ባህል ሊፈጥር አይችልም። ባህል በማህበረሰብ ውስጥ በሚኖር መስተጋብር የሚዳበር የጋራ ሀብት ነው የሚለው። Shared beliefs, values, memories and expectations link people who grow up in the same culture. በአንድ ባህል ውስጥ ያደጉ ሰዎች የሚያተኩሯቸው የጋራ እምነቶች፣ እሴቶች፣ ትውስታዎች እና ግምቶች ናቸው ማለት ነው። ለምሳሌ የኢትዮጵያ የጋራ የሆነ የበዓል አካባቢዎች እና ታሪካዊ ትውስታዎች እንደ አንድ የህዝብ ባህል መሆናቸው መጠን ያስተሳስሩናል፣ ትልቅ ተጽዕኖ አላቸው ማለት ነው። Inculturation unifies people by proving common experience. Inculturation ወይም ባህልን መማር ኢንካልቸሬሽን የምንለው ባጭሩ ባህልን መማር ማለት ነው ትርጉሙ። የጋራ ልምዶችን በመስጠት ሰዎችን አንድ ያደርጋል። እንግዲህ በልጅነታችን የምንማራቸው እነኚህ ተረቶች፣ ዘፈኖች እና ማህበራዊ ደንቦች የጋራ ማንነት እንዲኖረን ያደርገናል። ኢንካልቸሬሽን የምንለው እሱን ነው፣ መማር ነው፣ ባህልን መማር። For an idea or a behavior to be considered culture, it must have shared meaning by at least two people within a society. ማንኛውም ሀሳብ ወይም ባህላዊ ተብሎ ለመቆጠር በህዝብ ውስጥ ቢያንስ ሁለት ሰዎች የጋራ ትርጉም ሊኖረው ይገባል፣ ወይም በሁለት ሰዎች ዘንድ የጋራ ትርጉም ሊኖረው ይገባል። ይህ ባህል እንግዲህ መሰረት መጋራት መሆኑን ያሳያል። ሼርድ የሚለውን ኮንሰፕት እዚህ ጋር ያስረዳናል ማለት ነው። The human capacity to learn is uniquely elaborated, allowing children to absorb any cultural traditions. የሰው ልጅ እንግዲህ የመማር ችሎታ በተለያዩ ሁኔታ የዳበረ በመሆኑ ህፃናት ማንኛውንም የባህል ትውፊት በቀላሉ እንዲሰሙ ያስችላቸዋል። While other social animals learn, human culture learning depends on uniquely developed capacity to use symbols. ሌሎች ማህበራዊ እንስሳትን ቢማሩም የሰው ልጆች ባህላዊ ወይም የሰው ልጆች ባህል ትምህርት ደግሞ በዋናነት የተመሰረተው ምልክቶች
የመጠቀም ልዩ ችሎታ ላይ ነው ማለት ነው። ይህ ችሎታ እንግዲህ ቋንቋን፣ ጥበብንና ሌሎች ውስብስብ የባህል ገጽታዎችን እንድንፈጥር ትልቅ አስተዋጽኦ ያደርግልናል ማለት ነው። ይህ ቪዲዮ ከጠቀማችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁን። ካልቸር ኢዝ ናት ትራንስፈርድ ጄኔቲካሊ። ባህል ማለት በዘረመል ወይም ጄኔቲካሊ አይተላለፍም፣ ይልቁንም በማህበራዊ መስተጋብር እና በመማር የሚገኝ ሂደት ነው። ሂደት እንግዲህ ኢንካልቸሬሽን ይባላል ማለት ነው። ኢንካልቸሬሽን ይባላል እንዳላሱ ኢንካልቸሬሽን በጣም ፈታ ነው። the process by which an individual learns the rules and values of one's culture። ኢንካልቸሬሽን የምንለው አንድ ማህበረሰብ ወይም አንድ ልጅ የቤተሰቦችን ወይም የአካባቢውን ባህል መማር ወይም ያንን መውረስ ማለት ነው። ካልቸር ኢዝ ሲምቦሊክ ይለው ደግሞ የምናየው ምንድነው? ካልቸር ኢዝ ሲምቦሊክ። አንትሮፖሎጂስትስ assert that what makes human distinctive is their capacity to use symbols። የአንትሮፖሎጂ ባለሙያዎች እንግዲህ ሰዎች ከሌሎች ፍጥረታት የሚለየው ዋነኛው ነገር ምልክትን የመጠቀም ችሎታቸው እንደሆነ ይናገራሉ። ምልክቶች ማለት አንድን ነገር ወይም ሀሳብ የሚወክሉ ቃላት፣ ምስሎች ወይም ድርጊቶች ናቸው ማለት ነው። Signs whose relationship to the things they signify or reference it is arbitrary። እነኚህ ደግሞ እነኚህ ሲምቦል የምንላቸው ነገሮች ወይም እነኚህ ሳይን የምንላቸው ነገሮች ከሲምቦል ጋር በጣም የሆነ ሪሌትድ የሆኑና እሱን ለመግለጽ የምንጠቀምባቸው ቤስት ዌይ ናቸው ማለት ነው። Symbolic thought is unique and crucial to humans and to cultural learning። ምልክታዊ አስተሳሰብ ለሰው ልጆች እና ለባህላዊ ትምህርቶች እንግዲህ ልዩና ወሳኝ ነው። ይህ ማለት አንድ ነገር ወይም ክስተት የዘፈቀደ ትርጉም የመስጠትና ያንን ትርጉም የመረዳት ችሎታ ነው ማለት ነው። ለምሳሌ ውሻ የሚለው ቃል እውነተኛውን እንስሳ ምንም አይነት ተፈጥሯዊ ግንኙነት የላቸውም፣ ነገር ግን በቋንቋችን ውስጥ ያንን እንስሳ ለመወከል ተጠቅመንበታል። ሰው ውሻ ስንል ያን ውሻ ይወክላል ነው። ሲምቦሊክ የምንለው ያንን ነው። ሌላው ደግሞ ካልቸር ኢዝ ኦል ኢንካምፓሲንግ። ካልቸር ኢንኮምፓስ ኦል አስፔክትስ ዛት አፌክት ፒፕል ኢን ዜር ኤቭሪዴይ ሊቭስ። ባህል እንግዲህ በሰዎች የዕለት ተዕለት ህይወት ላይ ተጽዕኖ የሚያሳድሩትን ሁሉንም ገጽታዎች ያጠቃልላል። ይህ ማለት ባህል የምንበላው ምግብ፣ የምንለብሰውን ልብስ፣ የምናስብበትን መንገድና ከሰዎች ጋር ያለን ግንኙነት ሁሉ ይቀርጻል ነው። It comprises countless material and non-material aspects of human lives። ስፍር ቁጥር የሌላቸውን ቁሳዊና ቁሳዊ ያልሆኑ የሰው ልጅ የህይወት ገጽታዎች ያቀፈ ነው። ይህም እንግዲህ ከምንጠቀምባቸው መሳሪያዎች ጀምሮ እስከ እምነቶቻችንና እሴቶቻችን ድረስ ያለውን ሁሉ የሚያካትት ነው። ኦል ኢንካምፓሲንግ ማቴሪያል እና ነን ማቴሪያል አስፔክትስ ኦፍ ሂውማን ሊቭስን ያካትታል፣ ይይዛል ነው። ካልቸር ኢዝ ዘ ሰም ኦፍ ቶታል ሂውማን ክሪኤሽን ኢንቴሌክቹዋል፣ ቴክኒካል፣ አርቲስቲክ፣ ፊዚካል ኤንድ ሞራል። ባህል እንግዲህ የሰው ልጅ ፈጠራዎች አጠቃላይ ድምር ነው። ይህም እንግዲህ አእምሯዊ፣ ቴክኒካዊ፣ ጥበባዊ፣ አካላዊ እና ስነ ምግባራዊ ፈጠራዎችን ያጠቃልላል። በመሆኑም እንግዲህ ባህል የሰው ልጅ ስልጣኔ አጠቃላይ መገለጫ ነው ይለናል ማለት ነው። It is a complex pattern of living that directs human social life። የሰውን ማህበራዊ ህይወት የሚመራ ውስብስብ የአኗኗር ዘይቤ ነው። ባህል እንዴት መኖር፣ ማሰብ፣ መተግበር እንዳለብን የሚጠቁሙንን ደንቦችና መመሪያዎችን የሚያቀርብልን ነው። ካልቸር ኢዝ ኢንቲግሬትድ ነው። ሌላኛው የካልቸር ፊቸር ደግሞ ምንድነው? ኢንቲግሬትድ ነው። ዲስቲንጉሽንግ ፊቸር ኦፍ አንትሮፖሎጂ ኢት ኢዝ ሆሊስቲክ አፕሮች ስታዲንግ ዘ ሆል ሶሳይቲ። የአንትሮፖሎጂ አንዱ መለያ ባህሪው እንግዲህ ሁሉን አቀፍ አቀራረብ ነው። ይህ ማለት መላውን ህብረተሰብ እንደ አንድ አካል ማጥናት። ይህ አካሄድ እንግዲህ የማህበረሰቡን የተለያዩ ክፍሎች ትስስር ግንኙነት ለመረዳት ይጠቅመናል። This is possible because the various aspects of culture are interrelated. ይህ ሊሆን የቻለው እንግዲህ የተለያዩ የባህል ገጽታዎች እርስ በርስ የተያዙ መሆናቸው ነው። ለምሳሌ የአንድ ማህበረሰብ ኢኮኖሚ፣ ሃይማኖት እና የቤተሰብ አወቃቀር እርስ በርስ የተሳሰሩ ተጽዕኖ የሚደራረጉ ናቸው ማለት ነው። ይህን ነው ኢንተርሌትድ ያደረገው ማለት ነው፣ ወይም ኢንቴግሬትድ ያለ ነው ማለት ነው። ኢንቴግሬትድ ወይም ኢንተርሌት ያው ናቸው ኮንሰፕቱ። በዚህ ካልቸር are not hypertized collection of customs but are integrated wholes። ባህሎች የዘፈቀደ የልምዶች ስብስብ ሳይሆኑ የተዋሃዱ ሙሉ አካላት ናቸው። እያንዳንዱ የባህል ክፍል እንግዲህ ከሌላው ጋር ተስማምቶና ተቀናጅቶ የሚሰራበት የራሱ የሆነ ስርዓት አለው ነው የሚለው።
When viewed as integrated systems, we can see how particular culture treats fits to the whole and make sense within that context. እንደ ተቀናጁ ስርዓቶች ሲታዩ የባህል ባህሪያት እንዴት ወደ አጠቃላይ ስርዓት እንደሚገቡና በዚህ አውድ ውስጥ እንዴት ትርጉም እንደሚሰጡ ማየት እንችላለን ማለት ነው። ለምሳሌ በገጠር ማህበረሰብ ውስጥ ትልቅ ቤተሰብ መኖር ከእርሻ ስራ ጋር ተያይዞ ትርጉም ይሰጠዋል ማለት ነው። እነዚህ ነገሮችን ይገልጽልናል። የኛውም ተመሳሳይ ኮንሰፕት ነው። ሌላው ደግሞ ኢ ላይ የምናየው ሌላው ፊቸር culture can be adaptive and maladaptive. Humans have both biological and cultural ways of coping with environmental stress. ሰዎች እንግዲህ ከአካባቢው አስጨናቂ ሁኔታዎች ጋር ለመላመድ ባዮሎጂካዊ እና ባህላዊ መንገዶች አሏቸው ማለት ነው። ባህል ሰዎች አስቸጋሪ ሁኔታዎች እንዲቋቋሙና እንዲረዱት ወይም የሚያግዝ መሳሪያዎችና ስልቶችን ያቀርብላቸዋል ወይም ለዛ እንደ ቱል ይጠቀሙታል። We use culture adaptive kits which contain customary activities and tools. የባህል ማስተካከያ መሳሪያዎች የምንላቸው እንጠቀማለን። እነዚህ እንግዲህ የተለመዱ እንቅስቃሴዎችና መሳሪያዎችን ያካትታል። ለምሳሌ በኢትዮጵያ ተራራማ አካባቢዎች የሚኖሩ ሰዎች ከቅዝቃዜ መከላከያ የሚለብሱት የባህል ልብስ በርኖስ አንዱ የባህል ማስተካከያ መሳሪያ ነው ማለት ነው። ቼክ አድርጉ ስሙ በርኖስ መሰለኝ የባህል ልብስ በቀዝቃዛማ ቦታ የሚለበሰው ልብስ ማለት ነው፣ ወይም ብርድ ልብስ ተብሎ የሚጠራው ማለት ነው። Culture allows people to adapt to the environment. that to make humans unique. ባህል እንግዲህ ሰዎች ከአካባቢያቸው ጋር እንዲላመዱ ያስችላቸው። ይህ ችሎታ እንግዲህ የሰውን ልጆች ከሌሎች ፍጥረታት ልዩ የሚያደርጋቸው ነው ማለት ነው። Sometimes adaptive behaviors that affect offers short-term benefits may harm the environment and threaten long-term survival. አንዳንድ የአጭር ጊዜ ጥቅሞችን የሚሰጥ ማስተካከያ ባህል እንግዲህ አካባቢን ሊጎዳና የረጅም ጊዜ ህልውናን አደጋ ሊጥል ይችላል። ይህም እንግዲህ ማላዳፕቲቭ ወይም የማይስማማ ባህል ይባላል። ለምሳሌ አውቶሞቢልስ ቤኔፊት ፎር ትራንስፖርት but their chemical emissions create air pollution, deplete the ozone layer and contribute to global warming. እንግዲህ በዚህ ምሳሌ ውስጥ መኪናዎች ለትራንስፖርት ጠቃሚ ናቸው፣ ነገር ግን የኬሚካል ልቀታቸው የአየር ብክለትን ይፈጥራል፣ የኦዞን ንብብልን የማሳሳት እንዲሁም ለዓለም ሙቀት መጨመር አስተዋጽኦ ያደርጋል። ይህ አጭር ጊዜ መፍትሄ ለረጅም ጊዜ ችግር ሊፈጥር የሚችል ወይም ይህን ሲፈጥር የምናይበት ምሳሌ ነው። Overconsumption and pollution are considered maladaptive in the long run. እንግዲህ ከመጠን ያለፈ ፍጆታ እና ብክለት በረጅም ጊዜ ውስጥ እንደ ማላዳፕቲቭ ይቆጠራሉ። ምክንያቱም እነዚህ ድርጊቶች የፕላኔታችን ሀብት በማሟጠን ለወደፊት ትውልድ ህይወት ውስጥ አስጊ ይከታሉ፣ ለወደፊቱን ትውልድ ይጎዳሉ ነው። ካልቸር ኢዝ ዳይናሚክ ነው። ሌላው ደግሞ ኖ ካልቸር ሪሜንስ ኮምፕሊት ስታቲክ year after year it's always changing። የትኛውም ባህል እንግዲህ ከአመት ዓመት ሙሉ በሙሉ ስታግናንት ሆኖ አይቆይም፣ ሁልጊዜ ይለዋወጣል። ማህበረሰቦችም ከአዲስ ሁኔታዎች ጋር ይላመዳሉ፣ ባህላቸውን አብረው ይለውጣሉ ማለት ነው። New ideas and techniques are constantly added, modifying or changing old ways. አዳዲስ ሀሳቦች፣ ቴክኒኮች በየጊዜው እየተጨመሩ ሲሄዱ የቆዩ መንገዶች ያሻሻሉ ወይም ይቀይራሉ ማለት ነው። እዚህ ጋር እንግዲህ የካልቸርን እንዴት ቼንጅ እንደሚያደርግ የሚገልጽልን ነው። እንዴት ነው ካልቸር ለርን የሚደረገው የሚልና እዚህም ሌላም ተያያዥ ጥያቄዎች አሉ። ቀጥታ አስፔክትስ ኦር ኤሌመንትስ ኦፍ ካልቸር ወደሚለው እንገባለን ማለት ነው። Culture includes elements that make up the essence of society. The two most important aspects of material and non-material culture. እንግዲህ aspects or elements of culture የምንላቸው በሁለት እንከፍላቸዋለን ማለት ነው። የመጀመሪያው እንግዲህ ማቴሪያል ካልቸር የምንለው ማቴሪያል ካልቸር consists of human made objects። እንግዲህ ማቴሪያል ካልቸር የምንለው ደግሞ በሰው ልጅ የተሰሩ ኦብጀክቶችን የሚይዝ ነው፣ ወይም የቁሳዊ ባህል የሚባለው ማለት ነው። የሚያጠቃልለው እንግዲህ በሰው ልጅ የተሰሩ ቁሶችን ነው ማለት ነው። እነኚህም እንግዲህ ለምሳሌ ምን ምን ሊሆኑ ይችላሉ? መሳሪያዎች፣ እቃዎች፣ የቤት እቃዎች፣ መኪናዎች፣ ህንፃዎች፣ ግድቦች፣ መንገዶች፣ ድልድዮች ወዘተ የመሳሰሉት እነኚህ ምንድን ናቸው? ሂውማን ሜድ ናቸው፣ በሰው ልጅ ናቸው የተሰሩት ማለት ነው። በሰው ልጅ የተፈጠሩ ናቸው። እነኚህ በሙሉ ማቴሪያል ካልቸር ናቸው ማለት ነው። እንግዲህ ይህ ባህል እዚህ ጋር ደግሞ ምንድነው የሚለን? ይህ ባህል እንግዲህ
ከዚህ ከውጭ ወይም ሜካኒካል ተግባራዊ ነገሮች ጋር የተያያዘ ሲሆን ብዙውን ጊዜ ስልጣኔ ተብሎ ይጠራል። ይህም እንግዲህ የሰው ልጅ አካባቢ ለመቆጣጠር እና ህይወትን ለማሻሻል የፈጣቸው ቴክኖሎጂን ያመለክታል ማለት ነው። ሲቪላይዜሽን የምንለው It's concerned with the external mechanical and utilitarian objects and often referred to as civilization. እነኚህ ማቴሪያሎች እንግዲህ የተፈጠረበትና ራሱን እንደማሻሻል የሄደበት ወይ ሲቪላይዜሽን እንለዋለን ማለት ነው። ሁለተኛው ደግሞ ነን ማቴሪያል ካልቸር የምንለው ነው። ይህ ደግሞ ቁሳዊ ያልሆኑ ባህል ወይም ነን ማቴሪያል ካልቸር የምንለው ደግሞ የሰው ልጅ ውስጣዊ ተፈጥሮና መንፈሳዊ ባህልን ያመለክታል። ይህ ባህል እንግዲህ የዚህ ባህል ክፍል ደግሞ የማይዳሰስ ነገር ግን የሰዎች አስተሳሰብና ባህሪ በጥልቀት የሚቀርጽ ክፍል ነው ማለት ነው። ይህም እንግዲህ በውስጡ ምን ይይዛል? ሰዎች የሚጠቀሙባቸው ቃላት፣ ቋንቋ ሊሆን ይችላል፣ እምነቶች፣ የሚያከብሯቸውን እሴቶች፣ የሚከተሏቸው ልማዶች እና የሚያከናውኗቸውን የአምልኮ ስርዓቶችን ያጠቃልላል። ለምሳሌ የኢትዮጵያ ሕዝቦች ያላቸው እንግዳ ተቀባይነት ባህልና የጋራ መረዳዳት፣ ደቦ፣ ወንፈል የቁሳዊ ያልሆነ ባህል መሳሪያዎች ነው ማለት ነው። ከዛ ውስጥ ይመደባል። እነኝን ነው የሚገልጽልን። it is common components of non-material culture። እነኝህ እንግዲህ የነን ማቴሪያል ካልቸር ኮመን ኮምፖነንቶች ናቸው ማለት ነው። all culture despite the individual variation share four common non-material components። በስተመጨረሻ እንግዲህ ልምዶች፣ ምርጫዎችን፣ አመለካከቶችን እንዲሁም የስሜትና የአስተሳሰብ መንገዶችን ያካታል። እነዚህ ሁሉ በማህበረሰብ ውስጥ ስንኖር እንግዲህ የምንማራቸውና የምናውቃቸው ማንነታችን አካል የሆኑ ነገሮች ናቸው ማለት ነው። እነሱ ምንድናቸው? እነኝህን ነገር ሼር ያደርጋል። መጀመሪያው ሲምቦል፣ ላንጉዌጅ፣ ቫልዩ ኤንድ ኖርምስ የምንላቸው ናቸው ማለት ነው። በሁሉም ባህሎች ምንም እንኳን የግለሰብ ልዩነት ቢኖራቸውም አራት የጋራ ቁሳዊ ያልሆኑ ክፍሎች ይጋራሉ። እነሱም ምልክቶች ወይም ሲምቦልስ ያልናቸው፣ ቋንቋ ላንጉዌጅ፣ እሴቶች ወይም ቫልዩ ያልናቸው እና ኖርምስ ደንቦች ያልናቸው ናቸው ማለት ነው። እነኝህን ሼር ያደርጋሉ። መጀመሪያ ሲምቦልስ ነው የምናየው። ሲምቦል is anything that meaningful represents something else used for communication። ሲምቦል ወይም ምልክት ማለት ለግንኙነት ጥቅም ላይ የሚውል ሌላ ነገር ወይም ትርጉምን ባለው መልክ የሚወከል ማንኛውም ነገር ነው። ምልክቶች እንግዲህ የባህል መሰረታዊ የሆነ ሀሳቦችና እሴቶችን ለማስተላለፍ ያገለግላሉ ማለት ነው። it can be verbal or non-verbal። እንግዲህ ምልክቶች ቃላዊ ቨርባል ወይም ደግሞ ቃላዊ ያልሆኑ ነን ቨርባል ሊሆን ይችላል ማለት ነው። ለምሳሌ አንገትን መነቃቅ አዎ ወይም አይ የሚለውን ሀሳብ ማስተላለፍ የሚያገለግል ቃላዊ ያልሆነ ምልክት ነው ነን ቨርባል። there is no obvious natural or necessary connection between a symbol and what it symbolizes። በምልክቱና በሚወክለው ነገር መካከል ግልጽ ተፈጥሯዊ ወይም አስፈላጊ ግንኙነት የለም። ምንም አይነት ግንኙነት የለም። ለምሳሌ ቀይ ቀለም ለአደጋም ለፍቅር መገለጫ ሊሆን ይችላል። ትርጉም የሚወሰነው በባህሉ ነው ማለት ነው። ሌላው ባህል ላይ ላይሆን ይችላል። በሰጪ ወይም በተርጓሚ ላይ በምልክቱና በሚወክለው ነገር መካከል ምንም አይነት ዝምድና የለም ነው። ካልቸር could not exist without symbols። እንግዲህ ምልክቶች የጋራ ጥቅሞች ስለሚሰጡ ያለ እነሱ ባህል ሊኖር አይችልም ነው። እነሱ ካልቸር መኖር ሲምቦሎች በጣም ጠቀሜታ አላቸው። ኤግዛምፕል ለምሳሌ እዚህ ጋር flags can be standard for patriotism, nationalism and religious beliefs። ለምሳሌ ባንዲራዎች የሀገር ፍቅርን፣ ብሔርተኝነትን ወይም ሃይማኖታዊ እምነቶችን ሊወክሉ ይችላሉ ነው። ሌላው ደግሞ ላንጉዌጅ ነው። ላንጉዌጅ is a system of verbal and written symbols with rules about how they can be combined to convey complex meanings። ቋንቋ ወይም ላንጉዌጅ ውስብስብ ትርጉሞችን ለማስተላለፍ እንዴት እንደሚጣመሩ የሚገልጽ ህጎች ያሉት የቃላትና የጽሁፍ ምልክቶች ስርዓት ውጤት ነው ማለት ነው። እንግዲህ ቋንቋ ባህልን ከትውልድ ወደ ትውልድ ለማስተላለፍ ዋነኛ መሳሪያ ነው። key elements of culture ነው እንግዲህ የባህል ቁልፍ አካል ነው ማለት አንድ ማህበረሰብ ለመረዳት የቋንቋን ምንነት ማወቅ ወሳኝ ጉዳይ ነው። through language culture is communicated and transmitted without it developing, elaborating and transmitting culture to future generation would be impossible። እንግዲህ በባህል አማካኝነት ቋንቋ ይጋራል፣ ይተላለፋል። ያለ እርሱ ባህልን ማዳበር ማስተላለፍ እና ለወደፊት ትውልድ ማስተላለፍ ፈጽሞ አይቻልም ነው። ለማስተላለፍ ቋንቋ አስፈላጊ ነው። ሌላው ደግሞ ቫልዩስ ነው። values are collective or shared ideas about what is right or wrong, good or bad, desired or undesirable in a particular culture። እሴቶች ወይም ቫልዩዎች ለአንድ የተወሰነ ባህል ውስጥ ስለ ትክክል ወይም ስህተት፣ ጥሩ ወይም መጥፎ፣ ተፈላጊ ወይም የማይፈለግ ነገር
ያሉ የጋራ ወይም የተካፈሉ ወይም ኮመን ሀሳቦች ናቸው። እነዚህ እሴቶች እንግዲህ የማህበረሰቡን የስነ ምግባር መሰረት ይቀርጻሉ ነው። They provide criteria which evaluate people, objects and events. ሰዎች እቃዎችና ክስተቶችን የምንገመገምበት መስፈርትን ይሰጡናል። ለምሳሌ ታማኝነትን እንደ ትልቅ እሴት የሚቆጥር ማህበረሰብ ሰዎች እንግዲህ በታማኝነታቸው ይለካሉ ነው። ውሸት ደግሞ በእጅጉ ይወገዛል። ስለዚህ ከፍተኛ ጥቅም ነው ያላቸው ቫልዩዎች። እንግዲህ አብዛኛውን እንግዲህ ወይም ብዙውን ጊዜ እንደ ደፋር፣ ፈሪ ወይም ታታሪ፣ ሰነፍ ባሉ ጥንድ አዎንታዊና አሉታዊ ሆነው ይመጣሉ። ይህ ማህበረሰብ አባላት እንግዲህ ምንም አይነት ባህሪ ማሳየት እንዳለባቸውና ከምን አይነት ባህሪ መቆጠብ እንዳለባቸው አቅጣጫ የሚሰጠን ነው። ለምሳሌ ግለሰባዊ ኢንዲቪጁዋሊዝም፣ ስኬት፣ አቺቭመንት እና ውጤታማነት ሰክሰስ የአሜሪካ ዋና ሴቶች ናቸው። እነዚህ ሴቶች እንግዲህ በአሜሪካ ማህበረሰብ ውስጥ የሰዎችን ባህሪና ውሳኔ በእጅጉ ይቀርጻሉ ነው። አንዳንድ ሴቶች እንግዲህ በሰው ልጅ ባዮሳይኮሎጂካል አንድነት ምክንያት ዓለም አቀፋዊ ናቸው። ለምሳሌ ጋብቻ፣ እንግዳ ተቀባይ፣ የስጋ ዘመድን አለማግባት። እነዚህ ሴቶች እንግዲህ በሁሉም የሰው ዘር ማህበረሰቦች ውስጥ በተለያየ መልኩ ይገኛሉ ነው። ሌላ የምናችለው ኖርሞች ነው። ኖርምስ are established rules, behavior or standards of conduct derived from values. ደንቦች ወይም ኖርሞች ከእሴቶች የተገኙ የተመሰረቱ የባህል ህጎች ወይም የስነ ምግባር ደረጃዎች ናቸው። እሴቶች እንግዲህ አጠቃላይ ሲሆኑ ደንቦች ግን ለተወሰኑ ሁኔታዎች የሚሆን ዝርዝር መመሪያዎችን ይሰጣሉ ነው። They are detailed and specific social rules for specific situations telling us how to act. እነሱ እንግዲህ ለተወሰኑ ሁኔታዎች ዝርዝርና የተወሰኑ ማህበራዊ ህጎች ናቸው። እንዴት እርምጃ መውሰድ እንዳለብን ይነግሩናል። ለምሳሌ ሽማግሌዎች ማክበር እሴት ሲሆን ለሽማግሌዎች ቦታ መልቀቅ ደግሞ ምንድነው? ደንብ ነው ማለት ነው። ኖርምስ are influenced by sanctions. ደንቦች እንግዲህ በማዕቀብ ወይም በሳንክሽን ይተገበራል። ማዕቀብ ማለት ደግሞ አንድ ሰው ደንብ ሲከተል ወይም ሲጥስ ከማህበረሰቡ የሚሰጠው ምላሽ የሚባል ሳንክሽን ሲባል ማለት ነው። Sanctions are expression of approval for following a norm. Example: a smell, a price. Positive or negative reaction to how the people follow norms. እንግዲህ ሳንክሽን የምንለው ወይም አዎንታዊ ማዕቀብ ፖዚቲቭ ሳንክሽን በደንብ ለመከተል የሚሰጥ የማበረታቻ መግለጫ ሲሆን ለምሳሌ ፈገግታ፣ ሽልማት የመሳሰሉ። ኔጌቲቭ ሳንክሽን ደግሞ የሚላቸው በዛ ተቃራኒ መጥፎ፣ ለምሳሌ ፊት ማጥቆር፣ መቅጫ አይነት ነገሮች ኔጌቲቭ ሳንክሽንስ ይባላሉ ማለት ነው። Types of norms. Social norms are divided into two based on their level of importance. ኖርሞች በሁለት ይከፈላሉ በጠቃሚነታቸው ምክንያት። የመጀመሪያ ፎልክሎር የምንለው ነው። Norms guiding modern usage and conversation of everyday life. They are not strictly enforced. የዕለት ተዕለት የህይወት ተራ አጠቃቀሞችን እንግዲህ ወይም እነኚህ ልማዶችን የሚመሩ ደንቦች ናቸው። እነሱ እንግዲህ በጥብቅ አይተገበሩም። የዕለት ተዕለት ህይወት ተራ አጠቃቀሞችና ልማዶችን የሚመሩ ደንቦች ናቸው። ምን ፎልክሎር የምንላቸው እነሱ በጥብቅ አይተገበሩም። ተራ ልምዶች ናቸው። ፎልክሎር የምንላቸው ለምሳሌ በአንድ አውቶቡስ ውስጥ ለአረጋዊ ሰው ወንበር አለመልቀቅ ወይም በታክሲ ውስጥ በስልክ ድምፅን ከፍ አድርጎ ማውራት ጥሰቱ በአይን መጠቀስ ሊያስከትል ይችላል፣ ነገር ግን ከባድ ምላሽ አያስከትልም ነው። ሁለተኛው ያው ሞርስ ነው። ሁለተኛ የምንለው ስለ ሞርስ ፕሮናንስ ዳስ ሞሬስ ይባላል። ፕሮናንስ ሲደረግ ሲነበብ ሞሬስ ይባላል። ይሄኛው ደግሞ ከፎልክሎር በጣም ጠንካራ የሆኑና ለዋና እሴቶች አስፈላጊ እንደሆኑ የሚታመኑ ደንቦች ናቸው። መከበራቸው እንግዲህ በጥብቅ ይጠበቃል። ሞርስን መጣስ እንግዲህ ከማህበረሰቡ ከባድ ምላሽ ያስከትላል። እነዚህ ደንቦች ከማህበረሰቡ ስነ ምግባር ጋር በቀጥታ የተያያዙ ስለሆኑ ማለት ነው። እዚህ ጋር ምሳሌ አለ። ለምሳሌ የሚሰርቅ፣ የሚደፍር ወይም የሚገድል ሰው የህብረተሰቡን ባህል አስፈላጊ ሞርስን ጥሷል ነው እና ከባድ ቅጣት ይደርስበታል ማለት ነው። Punishment can range from ostracism and public ridicule to imprisonment or even execution. እዚህ ጋር እንግዲህ ምንድነው የሚለን? ቅጣቱ ከማግለል፣ ከቤተሰብ ዘለፋና
እስራት ወይም ሞት ድረስ ሊያደርስ ይችላል። ይህም እንግዲህ የሚያሳይ ሞት ለማህበረሰቡ ልብና ምን ያክል ጠቃሚ እንደሆነ ነው ማለት ነው። እንግዲህ እንዳይበዛባቸው ቻፕተር 3 አንትሮፖሎጂ ፓርት 1 ይህን ይመስል ነበር። በቀጣይ ፓርት እስክንገናኝ እንግዲህ ሲሶን